ከዛ ከሻለቃ ስታፍ ጋር ሆኜ ያው ውጊያ አልገባውም መጀመሪያ አማራ ክልል ገብተን መጨረሻ ላይ ልንወጣ ስለገባንኛ ክፍለ ጦር እዛ ያየሁት ጉድ ነው ማለት ይሄ ነገር ውሸት እንደሆነ ያወቅኩትም እዛው አማራ ምን አየሽ ሰው ይገደላል እዛ ሴት ትደፈራለች እዛ ማንንም ይደፍራቸው ማንንም ይገላቸው አመራር ናቸው የጁንታው አዎ እሺ የጁንታው አባል አመራር ናቸው እዛ ካሁን በፊት የሆነ ቦታ ላይ ቦታውን ባላቃትም የሆነ ቦታ ላይ እንትን 11 ሰዎች እንደዚህ አስተኝቶ ሲገድሉ ወድራያ ሲገድል በአይኔ አይቻለሁ እነዛ የተገደሉት ሰዎች ምንድናቸው መጀመሪያ ሲቪል ለብሰው ምናምን የመሳሪያ ድምጽ ሰማ እሺ ከዛ ሲቪል ለብሰው ነው የተዋጉን ብለ እኔ ሲዋጉ ማላየው አልተዋጉ የአማራ ክልል ተወላጆች ናቸው አዎ እና ዋካቹ ተውን እያሉ ያላ አስተኙና ገደሏቸው ወንድ የተባለ ወንድ ዛ ከህፃን ልጅና ከሴት ልጅ በስተቀር ወንድ የተባለ ዛ እንዳይቀር ብሎ አዘዙንኛ ወድራያ ምንድነው ኃላፊነቱ መጀመሪያ ሻለቃ ነበር አሁን የክፍለ ጦር አስተዳደር ነው ስለሱ አንዳንድ ምርኮኞች የነገሩኝ ነገር ነበር በሴቶች ላይ ምርኮኛ ማከል ላይ እሱም ጥበቃ ነበር በሴቶች ላይ የሚፈጽመው ነገር አንዳንድ ምርኮኞች ነገሩኝ ነበር ሰውየው እኔ ጉዳይ ደቀነስ የሴቶች ጉዳይ ቢሮ አዎ ግንባታ ነበርኩ የሴቶች ጉዳይ ቢሮ ሌላ ናት ሙሉ ትባላለችና እኔ ደግሞ እዛው እንትን ነበርኩ በነገራችን ላይ ክቡራን ተመልካቾቻችን ነቢያት በክፍለ ጦር ደረጃ አመራር ነበርሽ ምንድን ነበር ኃላፊነትሽ ግንባታ ምንድነው የሴቶች ጉዳይ አሁን ለምሳሌ ሰብስቤ እመክራቸዋለሁ እነሱ ያሉኝን ነገር እነግራቸዋለሁ ፖለቲካ ቅስቀሳ ማለት ነው ከዛ በኋላ እነሱ ወረቀት ጽፎ ይሰጡኛል እኔ እነግራቸዋለሁ አነብላቸዋለሁ ማለት ነው ከዛ በኋላ ሴቶቹ እኔ ነኝ መመረምራቸው ሆስፒታል ይዣቸው የሚሄድ እኔ ነኝ ስለርግዝና ምናምን ስለማስወረድ ስለቤት መልቀቅ ምናምን እኔ ነኝ እንትን ሙላቸው ነበር ከዛ ካሁን በፊት ማለት ነው እና የዛን ሰዓት ራሳቸው አስረግዘው ምን አይነት እንትን እንደሰጡኝ ታውቃለህ ምን አይነት ምንድነው የሚባለው መመሪያ አዎ አማርኛ ጥረት ስላለብኝ ነው ይቅርታ ምን አይነት አመራር እንደሰጡኝ መመሪያ እንደሰጡኝ ታውቃለህ ካሁን በፊት ያረገዘች ሴት ወደ ቤት ተለቃለች በሰላም ወረዳ እያለ ማለት ነው ካሁን በኋላ ማንም ሴት ታርግዝ ማንም ሴት እንትን ትበል እስከነ ልጇ ትዋጋለች ተባለች አርግዛም ቢሆን ወልዳም ቢሆን አዎ የዛን ሰዓት ግን የሚያስረግዛት አባሉ ሳይሆን የሚያስረግዛት እነ ወድራያ ከሱ በታች ያሉት ሻለቃዎቹ ፍሮቶ መሪዎቹ እየሰበሰቡ ዛሬ ተመልምና ከመጣች አንድ ሴት እንደዚህ እናስገባሻለን ይላታል እንቢ ካለች እስከና እንትናቸው ሆኖ 2-3 ነው ይደፍራውታል ሴት አይተው እንደማያውቁ ነው የሚሆኑት በቃ ከዛ በሽታ አላቸው ምን አይነት በሽታ አላቅም ሴቶቹ ሁሉ ጊዜ በቃ እነሱ የሆነ ነገር ካደረጓቸው ሴቶቹ ላይ ማህፀናቸው ላይ የሆነ ነገር ይወጣባቸዋል ሴቶቹ መንቀሳቀሳቸውን ብዙ ጊዜ ሴቶች ተወውብናል የትግራይ ሴቶች በጣም አደጋ ላይ ነበሩ ይሰንሳል ለንገብረዋር ነገርሽኝ ነበር ምን ውስጥ ነበር ይኖራል ያልሽ ምንድነው የሚያደርጉት ዳግም አምሳል ከዛ ከሰኞ እስከ ዓርብ ምናምን እዛ አያቸዋለሁ ምንድነው ዳግም አምሳል ሰፈር ነው መቀሌ ዳግም አምሳል አታውቀውም ያንተው ሰፈር እነዛ ነው የሚኖሩት መኖሪያቸው ተብሎ ነው እኛ የምንጠብቀው ግን ሁሉ ጊዜ እዛ አይኖሩም በአብዛኛው የሚሰበሰቡት አለም ገብረዋር ቤት ነው እና ሴት እኔ የምታክል ሴት ምናምን ሲያዩ ቂጥሽ ያምራል ይላሉ ታምሪያለሽ ይላሉ አቋማለሽ ይላሉ የማይሉት ነገር የለም እነዚህ አመራሮች እንኳን ማለት ነው እና እኛም ዝም ብለን ነው የምናልፈው